anything that can go wrong will go wrong. Yeah. It applies here. So ያ ስለሚሆን ስትገባበት assume ከባድ በቃ ኦፕቲሚስቲክ ሲናሪዮ ሳይሆን ሞደሬት እና ወርስት ኬስ ሲናሪዮ መሃል ያለው ሲናሪዮ ምን እንደሆነ አስቀድሞ አስቦ አትሊስት ስዕሉን ስሎት አትሊስት ሳይኮሎጂካሊም ሜቢ ማቴሪያልም የሆነ ነገር ይሄ ነገር መሆን ሲጀምር ገና ከማለቁ በፊት የምታይበት በቃ ሪስክ አሰስመንት when in a situation where you don't even know የማታውቀውን ሪስክ ለምን አሁን አሁን የሌለ ነገር ይመጣል ወድቆ መነሳት ያለ ነው ሶ መውደቁን አልፈራው ለመፍታት ሞክራለሁ እነሳለሁ ህይወቴን በሙሉ አንድ ነገር ላይ አላንጠለጥኩ እየተደረገው አይደለም we have to stop chasing the reward and learn to love the process make the process the reward so አሁን እኔ ስፖርት ሰራ I enjoy working out okay ማስለ ያደገ ምናምን ጨምር በቃ I miss working out I love working out I've taught to teach myself to love to fast ነገርኩ ትላንት መሳይ በላው ነኝ ነገ ነው በላው 48 ሰዓት look at me ይሄ ሁሉ ኤነርጂ ያለኝ ምግብ ስላልበላሁ ነው what I trained it so ተስፋ ትልቅ ነገር ነው ይለወጣል ሌላ ቀን ይመጣል ማለት ተስፋ አለ ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው ዲፕሬሽን የሚገባው ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው ከላይኮ ሌላ ብዙ ነገር እንዳለ ህይወት ውስጥ ትልቁ ከባድ ስራ አንተርፕረነር መሆን ነው ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነ ሰዓት አለ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ ትወጣለህ ትገባለህ ደሞዝን ታገኛለህ አንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክት አለ አይደለ ገመድ ላይ without a safety net ትሄዳለህ ያ የሆነ ፐርሰናሊቲ እና አቅም ይጠይቃል አደጋ አለው ቢዝነስ ኢን ጀነራል የትም ቦታ ብዙ ፌል ያደርጋል እንደ ኢትዮጵያ አይነት ሀገር ኦልሬዲ very high risk environment right now ስናወራ የቆየ ነው አሁን ስራ ላይ ያሉትን ሰዎች ያቸው ከሊስትሮ ጀምረህ ማለት እስከ ትልቁ ፋብሪካ ባለቤት ምን እያወሩ ነው ያም ይነግርህ ነገር አለ እዚህ መሃል ምን ክፍተት ነው ገበያ ውስጥ ይገባኛል ብዙ ሰው ተገዶ ወደ ቢዝነስ መግባት አለበት ለምን ስራ መቀጠር ካልቻልክ ቤት አተኛም ከቤት መውጣት አለብህ ማግባት አለ ቤተሰብ አለ ለቶ ራስህን ችለህ መኖር አለብህ ስራ ማታገኝ ከሆነ ምንድነው የምትሆነው በቃ ወጥተህ መንገድ ላይ መኪና ማጠብም ሆነ ቆሎ መሸጥም ሆነ መለመንም ሆነ something ከተማ ነው አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም 90% እዚህ መጥቷል ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም ወጣት ነው ሶ ሁሉም ድለላ በለው ምን በለው አሁን ሰው ሁሉ እዛ ላይ መተማራው ሶ ወዶ አይደለም አሁን ኢንተርፕረነር ልሁን የሚለው ሶ አሁን እዚህ ጋር ተመቻቸ አልተመቻቸ ምናምን ጥሩ ነው አይደለም አልኩት ተገዶ የሚገባ ነው ኦኬ አንዳንድ ነገር ማማረጥ ትንሽ ካፒታል ኖሮት or something የሆነ ደረጃ ሲያልፍ ነው ኦኬ ሶ ምንም የሌለው ከገጠር መጥቶ ምንድነው ኢንተርፕረነር ሊስትሮ ይጀምራል ከዛ ቀጥሎ ምንድነው ሜቢ ሱቅ በደረቴ ከዛ ቀስ ብሎ ሱቅ ከዛ ምናምን እያለ ያድጋል ይሄ በቃ ይሄ ትልቁ ሰፊው ማይክሮ ኢንተርፕራይዝ ምናምን ኢንፎርማል ሴክተሩ ዲቨሎፒንግ ካንትሪስ ሁሉ አሁን ይሄ ነው እድገቱ ሰው ወደ ከተማ እየመጣ ነው ስራ የለም ምናምን የኛ ይባሰ ነው ሶ እነዚህ ሰዎች አሁን ተገደው ነው ቅድም ያወርኩት ሪስክ ኢዝ ኤቭሪዌር ኢንፍሌሽን የኮንሱመሩን ፐርቼሲንግ ፓወር ገድሎታል የሁሉ ነገር ዋጋ ጨምሯል የገዢው መግዛት አቅም አልጨመረም ሶ እዚህ ማክሮ ፒክቸር ውስጥ ተገደህ ነው ያም ደግሞ ተገደህ ገብተህም ችግሮች አሉ ኢን ጀነራል እኔ ኦፍ ኮርስ በራሴ ያው ብዙ ነገር ላይ እየሄድኩ ነው ብያለሁ ኦኬ በሂደት የሚመጣውን ስለማውቅ ማለት እነዚህ ስራዎች ለዛሬ ሰርቫይቫል አይሆኑኝም ለረጅም ጊዜም ላይ ሆኑ ይችላሉ እንደውም ከኔ ብዙ ሊፈልጉ ይችላሉ አላማዬም ደግሞ በቃ it's not about እኔ ሌላ አላማ ስላለኝ ነው ግን አሁን እዚህ ጋር ያለው ችግር ይገባኛል አብሶ ይሄ ሁሉ ወጣት ተማረ እሺ what it's worth ተመረቀ ብዙ ከገጠር የመጣለት ገጠር ተመልሶ መሄድ ያለ ተምሯል አይቷል ኤክስፔክቴሽኑ ከፍተኛ ነው ግን አመት ያህል 2 አመት ያህል 3 አመት ያህል ስራ የለም sooner or later በቃ ማትሰራው ስራ የለም አሁን በእንደዚህ ሁናቴ እዚህ ውስጥ ብትገባ ይሻላል ብዬ ምንድነው የምመክረው ነገርኩ ሊስትሮ ችግር አለው ባለሱቆች ችግር አላቸው ሬስቶራንቶች የሁሉ ኢንግሪዲየንት ዋጋ በቃ የት ወጥቷል የምናምን ዋጋ ምን እንደገባ ታውቃለህ ሽንኩርት በለው ዘይት በለው ምን እሺ እስከ መቼ ነው ዋጋ የምጨምረው ምግቡ ላይ የሆነ ፖይንት ላይ መጥቶ የሚበላ አይደለም ሶ አሁን ወጪህ እንዲመጣል ዋጋ እዚህ ጋር ደርሷል ዋጋ መጨመር አትችልም አሁን እንዲህ በሆነ ማንም ሰው አይኑ ያያ አይራብም አይሞትም በቃ ኢንአፕሮፕሪየት ዌይስ ሙስና ከየት ነው የመጣው ከላይ የመንግስት አይደለም የግል አይደለም ሁሉም አይደለም አንድ ይሄ አልገባበትም የምትለው ተቋም የለም እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም ስለዚህ ምንድነው የሚያደርገው እዛ ቁጭ ባለበት እኔም በሆነ አደርገዋለሁ ቤተሰቤን መቻል አለብኝ ጫናው ማን ነው ተገልጋይ ላይ ገዢ ላይ
ግን ያም ቢሆን የተወሰነ ሰው ያለው እድል ነው። ሌላው ምንድነው የሚያደርገው? ችግር ላይ እንቅርት ላይ ጆሮ ደግፍ የሚሉት ነገር አለ። ኦልሬዲ ምንም የለህም። አሁን ኬሶች አውቃለሁ። ቢዝነስ ውስጥ ገባለሁ ተብሎ ከሰው ተበድሮ ቤት አስይዞ ምናምን ይገባሉ። ቢዝነሱ ይከስራል፣ የነበረውም ይጠፋል። ተገዶ ቢዝነስ መሞከር አለብኝ ብሎ ይገባል። ኤንቫይሮንመንቱ ነው ዝም ብሎ ወሬ አይደለም። በጣም ብዙ ከትልቅ እስከ ትንሽ የመሰማቸው ታሪኮች ናቸው። ኢንቨስት አታርጉ፣ ስራ አትስሩ፣ ቁጭ ብዬ ልራብ ልሙት ነው ግባና ይሄን አድርግ ያን አድርግ። እንዴት ነው እኔ ራሴ ያልገባኝን ነገር እንደዚህ እንደዛ ነው። ይሄ ትንሽ ዞርኩት፣ ግን አይደለም ግልጽ መሆኔ ይሄ በእንግሊዝኛ damned if you do damned if you don't between a rock and a hard place ይሄ ወቅት ላይ ነው ያልፋል። አንዱ ሁሌ መርሳት የሌለብን ያው ፍልስፍና ውስጥ ልንገባ ነው። የማትማራቸው ነገሮች አሉ ህይወት ውስጥ ኑሮ ብቻ የሚያስተምርህ። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማከራዊ አለፈ ይሁን እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገር ነው ግልብጥብጡን ያወጣው። አለፈ መጣ ይሁን አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋም ሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፋል? ጥሩም መጥፎ የመከራ ጊዜ ይመጣል ይሄዳል። በአገር ህይወትም ተስፋ መቁረጥ የለብንም። አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻል ሆፕ ታጣለህ። ያ ማለት ደግሞ ያው መሞት ማለት ነው። ህይወት እስካለ ሆፕ አለ። ሁሉ ነገር ለውጥ is the only thing we know in life። የመጨረሻው ጨለማ ቀን ይነጋና ይሄዳል። ያ ብርሃን ደግሞ እንደገና ይጠፋል። ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ they say timing is everything። ምን ያክል ኢምፖርታንት ነው ታይሚንግ እንደውም ቢዝነስ። ታይሚንጉ ራይት ናው ኢትዮጵያ ቅድም እንዳልኩት ትልቅ ፖቴንሻል ምን እንዳላት ሆና ለኔ አሁን ታይሚንጉ ሰው ከዚህ የዛሬ 4 ዓመት አንድ ቪዲዮ ቀርጬ የለቀኩት ነበር ስለ ቢዝነስ ምናምንና እንደዚሁ አይነት ነው። የዛሬ 4 ዓመት አውርቼ ኮሜንት መጣማት ምን ማለቱ ነው ምናምን ሁሌ የችግር ጊዜ ነው እድል ያለው ምናምን መፍራት ኦፍኮርስ እዚህ ሀገር ረግጠው የማያውቁ ሰዎች ናቸው እንደሚጽፉት። እዚህ መሬት ላይ ኖረው አለው። አሁን የማውራት ነገር እዚህ ጋር አለው። ይሄን ማለት ጥፋት አይደለም። እንደኔ በኢንቨስትመንት የሚያምን በኢንተርፕረነርሺፕ የሚያምን የለም። ግን ላይፍ ሪያሊቲ አንዳንዴ አልፈ ቁጭ ማለት ያለበት ስቶርም ሲመጣ አውሎ ነፋስ ውጭ ሀገር እኛ ደግነቱ የሰጠን ነገር ቆንጆ አየር ነው አብዛኛው ቦታ። ልክ ስቶርም ይመጣል ሲባል ሁሉ ነገር ይዘጋል፣ መስተዋቱ ቦርድ ይደረጋል፣ ሰው ሁሉ ቤስመንት ይገባል ጣራውን አንስቶት ስለሚሄድ ሰው ከቤት አይወጣም። ስቶርም ሲመጣ you let the storm pass and then you move on። በጣም ብዙ ድርጅቶች በቃ በምንም በማይታሰቡ ናት ተዘግተውብኛል። አሁን ሃይላንድ ይሄ በቃ ይሄን ሁሉ የወለደው ምንድን ነው? በቃ ከመሬት ተነስቶ ገቢዎች መጥተው ሬትሮአክቲቭሊ ታክስ ሪካልኩሌት አድርጎ በዛን ጊዜ 30 ሚሊዮን ብር አልሆነ። ከየት ነው የምታመጣው? ይሄን በቃ አልተቻለም፣ ተዘጋ። እነ ሮያል ክራውን ምናምን ገበያ ውስጥ ገባን፣ ገበያውን ተቆጣጠርን። የሆነ ላስቤ ማልችለው የሆነ ጦርነት ከመሬት በቃ ህገወጥ አክሰስ ካፒታል ከአክሰስ ሪል ስቴት ጋር በተገናኘ አክሰስ ሪል ስቴት እንዴት ነው ችግር የገጠመው? ማአት በቃ 50 ነገር ነው እንጂ አንድ ነገር ግን መሰረት ስለነበረው አሁንም አለ። ዘመን ባንክ ጋር የገጠመኝ ነገር አለ። ያው ነው ፈጥሬው ምን ብየው አሁን በቃ ምንም አይደለሁም። ሼርሆልደርም አይደለሁም። አሁን ለእናንተ ኦዲየንስ ቅድም ያልኩት ነገር ነው ዝም ብሎ እኮ ያለ ምክንያት አሁን ተረጋግተን የምናይበት ጊዜ ነው ያልኩት። ሜቢ ትልቁ ምክር የምሰጠው ብዙ እኔም አንዳንዴ የፈተነኝ ነገር ቢዝነስ በራሱ በጣም ከባድ አስቸጋሪ ነገር ነው። ብዙ ሪስክ አለው። ሪስኮቹን እንድትሻገር ቀድመ ባታውቀው የሚረዳህ ካፒታል ነው። እኛ ሀገር ብዙ ቢዝነስ እንደምንም ተፍጨርጭሮ ነው ሚኒመም የምታስፈልገዋል ማሽን ከቻይና በርካሽ ተገዝቶ ራሱ በኋላ የሚያስከፍልህ ዋጋ ምናምን። ከዛ ልክ ስራ ትገባና ከየት እንደሚመጣ አታውቀውም። የሆነ ችግር ፈተና ይመጣል። ልክ እሱ ሲመጣ ሪዘርቭ የለህም፣ ትወድቃለህ። በተቻለ መጠን የምናስበው የምናቅደው ነገር አለ፣ ግን የሆነ ኦልሬዲ ለዚህ ራሱ በቂ ገንዘብ የለም አውቃለሁ። ግን የምመክረው ነገር በቃ የምሰራው ያቀድኩት ስራ ይሳካል ብዬ አምኜ ነው የመጣሁት። ግን ባይሳካ ምንድን ነው የሚፈጠረው? ከዚህ ራሴን ማዳን እችላለሁ ወይ? ስራውን ማዳን ግን ወይም ደግሞ ይሄ ቢከስርም እችለዋለሁ ወይ? ይሄ ፋይናንሲንጉ ላይ ሪስክ አለመውሰድ ግን ይሄ ላይክ እንደ ምንድን ነው የሚያወራው ነው የሚባለው። ለምን እንኳን ፋይናንሲንጉ ላይ ሪስክ አለመውሰድ ሪዘርቭ ለማያዝ ለመነሻም የለም። the whole ecosystem for entrepreneurship more or less አለ ለማለት በሚያስቸግርበት ሁኔታ የኔ እንዳልኩ በጣም የተለያየ ምክንያት ነው። ከአንዱ ኬስ
ችግሩ ሶርሱ ሁሉም የተለያየ ነው። ከዛ ጀነራላይዝ አድርጌ ይሄን ብትጠነቀቁ የምለው ነገር የለም። የምለው ነገር እንትን ነው በእንግሊዝኛ ይሄ መርፊስ ሎ anything that can go wrong will go wrong, it applies here. so ያ ስለሚሆን ስትገባበት assume ከባድ በቃ ኦፕቲሚስቲክ ሲናሪዮ ሳይሆን ሞደሬት እና ወርስት ኬስ ሲናሪዮ መሃል ያለው ሲናሪዮ ምን እንደሆነ አስቀድሞ አስቦ አትሊስት ስዕሉን ስሎት አትሊስት ሳይኮሎጂካሊ ሜቢ ማቴሪያልም የሆነ ነገር ይሄ ነገር መሆን ሲጀምር ገና ከማለቁ በፊት የምታይበት በቃ ሪስክ አሰስመንት well in a situation where you don't even know የማታውቀውን ሪስክ ለምን አሁን የሌለ ነገር ይመጣል። highly unpredictable environment ቢዝነስ በፍጥረቱ ራሱ problematic risk unpredictable ይሄን ስደራርበው ለዚህ ነው በቃ ዝም ብሎ የሚጨንቀኝ ለመምከርና እንደዚህ አድርጉ ለማለት አይዟችሁ ለማለት ብዙ ቢዝነሶችም ተጀምረው ኤግዚት ያረካቸውም አሁንም እየሰሩ ያሉ አሉና ብዙ ድርሻ አላቸው የሀገሪቷ ሁኔታ ፖሊሲ የተለያዩ እንደው የኔም ድክመት ሁሉም እኮ ከውጭ አይደለም ከኔም ጋር ክፍተቶች አሉ ወደዛ ልሄድ ነውና የኔ የምትላቸው ክፍተቶች ምን ነበሩ ባንተ በኩል? ቀላል ነው hands on manager አይደለሁም። እሺ እንዳልኩ ከፕሮፌሽናልነት መጣው አማካሪ ነኝ። ስትራቴጂ አውጣ በለኝ ያንን እንዲበለኝ እንዲያበለኝ ነግርሃለሁ። ግን ቁጭ ብሎ አንድ ተቋም እንዲያርጎ መምራት ልምዱም የለኝም ስራዬ ነው ብዬ ማላስብ። የኔ ሚና በቃ አሁን የማረጋቸው ነገሮች ማክሮ ሌቭል ነው ያለውት ነገሮች ያለው ማቀናጀት ምንና ይሄ ነገር ቢከፈት ይሄ ቢሰራ ለምንድን ነው እኔ የለመድኩት? አንድም የኛ የምናማክራቸው ድርጅት ባለቤት አይተን አናውቅም። ቦርዱን ስራ አስኪያጁን ፕሮፌሽናሎች ናቸው። ሶ ትቀጥራለህ በቅድ መሰረት ስራውን ይሰራሉ፣ ድርጅት ይመራሉ። ኢትዮጵያ የለም እሱ። እኔ ደግሞ በቃ አሁን ገብቶኛል። ሶ አሁን ምንም ነገር አልመራም ራሴ። ግን ደግሞ አንዱም የሚቸግረኝ በፊትም እኮ በቃ አሉ የተባሉትን ሰዎች መርጬ ነው የምቀጥረው። ከተማ ውስጥ ያን የቶፕ ሳለሪ እንከፍላለን፣ ሰራተኛ ማድረግ ያለብን እናደርጋለን። ቁጥጥር ኮሚቴ ሄድ ኦፊስ የሌለን አልነበረም፣ የውጭ ሰዎች ጭምር። ግን ራሴ ቁጭ ብዬ እንዲህ በቃ ግዢውንም ቼክ መፈረሙንም ሰፕላየር ጋር መደራደሩንም ምኑን ቁጭ ማድረግ ይኖርብኝ ነበር። አልችልም፣ አላረኩትም፣ ለወደፊትም አላረገውም። ስለዚህ መልሼ የድርጅት ስራ አስኪያጅ አልሆንም። ኤክሰፕት ፎር ሜቢ አሁን ካህሊ ኢትስ አ ሆል ዲፍረንት ቲንግ ነው። ምንም እንትን የለም። አክሰስ ሪል ስቴት ለጊዜው በእግሩ እስኪቆም አያይዤው ከዛ በኋላ ግን ወጣለሁና አንዱ ትልቁ ችግር እንደዚህ ቅድም የማወራህ ፕሮብሌማቲክ ሲቹዌሽን ሁሉ ሆኖ ከዛ እኔ በአንድ ኮስን ድርጅት ነው መራው። ሶ መምራት ማለት ለኔ ሪሊ እንደ ቦርድ ቼርማን ነኝ። ሁሉ ስራ ድርጅት ሰራተኛ አለው፣ ፋይናንስ በቃ ተቋም ነው። አሉ የተባሉትን ሰዎች አድርጌያለሁ፣ አሰራር ዘርግተናል። እሱ ሜቢ አሁን ተቀይሯል። ያኔ በነበር እንግዲህ ሞከርኩ ብዙ ውጤታማ የሆነው በጣም ዘመን ነው እውነቱን ለመናገር። እሱም አንድ ሲጀመር እኔ ራሴ እንደ ስራ አስኪያጅ ሆኜ ከስተመር ቤሱን ምኑን ተከልኩት። ከዛ ደግሞ ሪሊ አር ቺፍ ኦፕሬቲንግ ኦፊሰር ምህላዊ ታውቁታላችሁ። በቃ እሱ ስለነበረ በቃ ያው ከውጭ የመጣ ፕሮፌሽናል ሰው በቃ እና የኔ ትልቁ ክፍተት ይሄ ነው። በፈልግ እንደማንም ቁጭ ብዬ አንዴ አርጌዋለሁ። ያስቃቸዋል። እንደው ኤክስትሪም ምሳሌ ልንገራችሁ። ሃይላንድ ሲተከል ፋብሪካው ምን ሲል በቃ ብዙ ነገር አለ፣ ያስቃል። እንደውም ስመጣ በቃ ግሚ ዘ ቶፕ ፐርሰን ፉድ ኤንድ ቤቨሬጅ ውስጥ ማን ነው ያለው? ከመንግስት አንድ ሰው መጣ። በቃ ጠንካራ ቲም ቀጠር አላውቀውም። እኮ 600 ሰራተኛ ያለው ድርጅት ነው። ፕሮዳክሽን፣ ማርኬቲንግ፣ ፋይናንስ፣ ፐርቸሲንግ ምን ሁሉ ቫይስ ፕሬዚደንቶች አሉ፣ ስታፍ አለ። ከዛ አንድ ዘመድ ያለ እዛ የሚሰራ ሁሌ እየመጣ አራት ወር እየተዘረፍክ ነው እንዴ መረጃ አምጣ አለዋለሁ። ከዛ አንድ ቀን ሲጨንቀው እንደውም እንዴ ጋሽ ኤርሚያስ ይሄ ነገር አንተም አለህበት እንዴ አለኝ። ለምን አሰማልኩት እንዴ መረጃ አምጣ አልኩት። ኬብል ምን የተገዛውን አሳየኝ። በዛን ጊዜ ፕሮፎርማ ያመጣው በሜትር ካሬ 90 ሳንቲም 1 ብር ነው። እኛ ስንገዛ የከረምነው 3 ብር ነው በትልቅ በብዛት። የሁሉ ግዢ ላይ እንዲህ አይነት ነገር ሳይ ልክ መረጃውን ሳገኝ ስራ አስኪያጁንና 7 አጠቃላይ ሲኒየር ማኔጅመንቱን ቢወጣች አስወጣው ከግቢ። ለ6 ወር ያንን ፋብሪካ ማኔጅ አደረኩት። ቀን እዛው ላለው ለምሳሌ በጣም ከቤት ምሳ ይላካል። ማታ ማለት ደግሞ ፋይናንሻል ክራይሲስ ላይ ነን። ዘበኛውም አድቫንስ ሲፈልግ እኔ ጋር ይመጣል። ግዢ ሁሉ እኔ ነኝ። ሁሉ ነገር እንዲሆንኩኝ ማታ አንዳንዴ ያኔ ሃይላንድ እናመርታለን፣ ሮያል ቶኒክ ኤጅ ምናምን እናመርታለን፣ ሮያል ክራውን እናመርታለን። 24 ሰዓት እንሰራለን። ገበያው ጦፏል። ሌሊት 8 ሰዓት ከቤት ተነስቼ ፋብሪካውን እንደማየት ሄዳለሁ። ስገባ ፋብሪካው በሙሉ ካርቶኑን ዘርግተው ምናምን መሽኑን አጥፍተው ተኝተዋል። ከኃላፊው ከምኑ ጀመር ይሄ ቶኒኩ ተጠጥቶ ሙዙ በየቦታው አለ። ኦኬ ነው በቃ ገባለው እንዲህ ያላለው ምናምን ያን ማረጋግጦኝ አይደለም ግን ይቅርብኝ ሁሉ ነገር አላረገውም። ያ ደግሞ ከኢትዮጵያ ጋር ፍታ አያረገም። ቼክ ምን ፈርሜ ምን ብዬ ምን በቃ አርጉ ብዬ ሄዳለሁ። አሁን በኋላ ግን በቃ አይቻልም። የኔ ትልቁ የኔ ድክመት እሱን አለማድረጌ
አለመፈለጌ እንደ ደግሞ እሱን የሚያደርግ ማምጣት አለመቻሌ ሞክሬያለሁ። ሶ ያ አለ። ያ ደግሞ ይቦረብርሃል በቃ በጣም በብዙ መልኩ ስራው የማይሰራ ሶሱ እውነቱን ለመናገር ችግር የገጠመኝ ቦታ እንደዛ ነው። ያው እንደገና ቀላል ጥያቄ ይመስላል። ይሄ ሰፊ ብዙ ነገር የሚያካትት ነገር ነው። ፊዚካል ዳይሜንሽን አለው፣ ሳይኮሎጂካል ዳይሜንሽን አለው፣ ጀስት ሜንታል ሶፍትዌር ማይንድሴት ሁሉ ነገር ይካተታል። So we're really talking about the brain. So crisis ማለት ምንድን ነው? ለኛ crisis ማለት አንድ አደጋ መጥቶብናል or አንድ ደግሞ የምንፈልገው ነገር ሊያመልጠን ነው፣ በጣም ትልቅ ቦታ ሰጥተናል፣ ስለዚህ ያስጨንቀናል። So perspective እኔ አሁን በሂደት በቃ ለምንም ነገር ያለኝ አመለካከት ከልብ የሚያልፍ ነገር የለም። አየሁት የኔ ኃላፊነት አንደኛ ነገሮችን መረዳት፣ ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አልችልም። ያ ማለት ከዛ ቦታ ራስህን ማውጣት አለብህ። you have to see the forest ጫካ ውስጥ ዛፍ እያየህ ምን ውስጥ እንዳለ ሰው ያ ፐርስፔክቲቭ ይሰጣል። ሁሌ ለኔ ለብስነት ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል። ሲጀመር ቦታ የምሰጠው ነገር ከሆነ አቅም የፈቀደው በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አደርጋለሁ። ከዛ በኋላ ይሆናል። የሚሞት ሰው የለም። ቦታ አስቀምጥለታለሁ። እንግሊዞች አንድ አባባል አላቸው which I like tempest in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ፣ መብረቁ፣ ዌቭ ውሃ ላይ ሆነ ነው የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። so number 1 perspective ያ ሲሆን አይምሮህም ይሰራል፣ ታገናዝባለህ። በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታደርገው ምናምን ነገር and ውስጥህ ይረጋጋል። half of it ገና ሲጀመር ይሄን ነገር ክራይሲስ ብሎ ነገር ምንድነው? እኔ በህይወቴ በጤና ይምጣ እንጂ ክራይሲስ የለም እኔን አይምሮ የሚያስተኝ። አንድ ሁለተኛ ላልተዘጋጀህለት ክራይሲስ ራስህን አለማጋለጥ። ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው። በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመህ ግን የማታውቀው ይመጣል። ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ብቻ ራስህን እንደዛ አይነት ሁኔታ ውስጥ አለ አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ፣ ክራይሲስ ላለመግባት። ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ? ለዚህ ነገር ዝግጁ ነኝ፣ ፈቃደኛ ነኝ። prevention an ounce is worth a pound ኪውር ፍለጋ ከመሄድ መጀመሪያው እሱ ነው። በእኛም አባባል አለ ስትገባ ተጠንቀቅ፣ ስትወጣ መውጣት እንድትችል። ቀድሞ ነው የሚጀምረው። እኔ ስገባባቸው ያልጠበቅኳቸው ግን አሁን የምገባባቸው ነገሮች ሁሉ የሆነ ቻሌንጅ ክራይሲስ እንደሚኖር አውቃለሁ። ግን አምረዲ አንድ አንደርስታንዲንግ ይሄ ነገር ሊመጣ እንደሚችል ሲመጣ ደግሞ ነገሩ ምንድነው፣ ስሩ ምንድነው፣ መፍትሄው ምንድነው፣ ከላይ ሳይሆን ከስር ይሄን ማድረግ ይቻላል ወይ፣ እንዴት ነው፣ ከማጋር ነው፣ ምንድነው ያለሁበትን ቦታ ግንዛቤ ማወቅ፣ ያሉትን አማራጭ ማወቅ መቻል ምናምንና the more አሁን ክራይሲስ ማኔጅመንት አቅሜ ከበፊቱ እውቀቱም ልምዱም ምኑም አለ። ደግሞ አንዱን ስታልፍ ብዙ ተመሳሳይ ነገሮች አሉ፣ ትለምደዋለህ፣ ስሜቱም አይኖርህም ምናምን ነገርና the other thing is to think ቅድም እንዳልኩ ጫካውን ማየት እንድ ደግሞ ሲስተሚክ የሆነ ቲንኪንግ። ምንም ለብቻው ቁጭ ያለ ይሄ ችግር ለብቻው አይደለም። it's part of something። ይሄን ምንድነው ኮዝ ያደረገው? በቃ it's like መረጃ መኖር አለበት፣ ግንዛቤ መኖር አለበት፣ ከዛ ክሊር ቲንኪንግ መኖር አለበት። ከዛ መፍትሄው እጅግ ላይ ካለ አለ፣ ከሌለ ማፈላለግ አለ፣ ከሌለ ደግሞ ሎስ ሚኒማይዜሽን አለ። ከዛ ደግሞ በቃ ከጥቅም ውጭ ሆነ በቃ ቀብሮ መቀጠል ነው፣ ወድቆ መነሳት ያለ ነው። መውደቁን አልፈራውም፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው፣ እንዴት ነው በሰላም የምተኛው? ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። ያ ደግሞ እኔ አሁን እስካሁን በቃ የምናወራው ስለ ቢዝነስ ነው፣ አጀንዳችን እሱ ስለሆነ ያ ሁሉ ምንም ትርጉም የለውም። ትልቁ ትርጉም የኛ ማንነት የአካላዊና አእምሮአዊ ብቃት፣ ስትሬስ ሃንድል የማድረግ
ስትረስ እንዴት እንደምትቆጣጠር ፊር ኢሞሽንህን ራስህን መግዛት ማለት ያ ራሱን የቻለ ረጅም ጉዞ ነው። ግን ልክ አሁን አንድ ትምህርት ተምረህ ተግባራዊ እንደምታደርገው ጂምናስቲክስ መማር ብትፈልግ ጊዜ ይፈጃል፣ ትሰለጥና ከዛ አሪፍ አየር ላይ መቀለባበጥ ትጀምራለህ። ራስን መግዛት እንደዛው ነው። በሰውነትህ አይምሮህን ሰውነትህን ምናምን አንድ ሲስተም ነው። እኔ አሁን ኢሞሽኖችን ፉሊ ኮንትሮል ማድረግ እችላለሁ። እኔ ሲቹዌሽን አንድ ፍሬምወርክ አለ፣ ማይንድሴቱ አለ፣ አንደርስታንዲንግ አለ፣ ራሴን ማወቅ አለ። ሲያስፈልግ ደግሞ ሲበዛ ፊዚካሊ በትንፋሽም ሆነ በምን አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ። አንድ ለምን ራሴን እንዴት አድርጌ ማሰኛት እንዳለብኝ አውቃለሁ። አይምሮ እንዴት እንደማጸዳው ምናምን። ያ ትልቅ ብቃት ነው። ሰውን ማስተማር የምፈልገው ዋና ቁም ነገር ይሄ ነው። የሚመጣው ዌብሳይት ምንም የማስበው አንዳንድ የማወራው ያን አረክ ማለት ስለ ቢዝነስ መዳዝማታ ሌላ ሁሉ ተራ ይሆናል። ለምን ውጭ ያለው ነገር ላንተ ትርጉም የለውም። ውስጥ ነው። ላይም ይመችሃል፣ ታችም ይመችሃል፣ የትም ይመችሃል። ለምን አንተ ውስጥህ ያው ነው። ማበድ መፈንጠዝ የለም፣ ዲፕሬስ መሆን የለም። በቃ አንተ ሁሉ ነገር ያው ነው። ይመጣል፣ ይሄዳል፣ ታየዋለህ። ታዛቢ ነው። አንተ ራስህ ተዋናይ ሆነ ማለት። ያ ማለት ግን በቃ ምንም ስሜት የለህም ምናምን አይደለም። በቃ ህይወቱ ሰላም ለመግዛት ያንን ማድረግ አለብህ። ያ ደግሞ በህይወትህ እንዲያነክ ከባድ ስራ የለም። ዲሲፕሊን ይፈልጋል፣ ውሳኔ ይፈልጋል። ግን ማንም ሰው ጀነቲክሊ ልዩነት አለን። ሰው ሁሉ በተፈጥሮ ኢሞሽናል ሰው አለ። በተፈጥሮ ረጅም አጭር ሰው። ለምን አሁን ያናውቀዋለን። ኢሞሽናችን የሚመጣበት አንድ የብሬናችን ፓርት አለች። ትልቅ ከሆነ እሱ ፓርት በጣም ኢሞሽናል ነው። ወደድክም ጠላህ ትንሽ የኔ ትንሽ መሆን አለበት። ይሄ ዮር ሬፕቲሊየን ማይንድ ፊር እንትን ያለው ዮር ፊር አሚግዳላ የሚሉት አለ። ኢትስ ኢሞሽን ሴንተር። ሌላም ብዙ ነገር ይሰራል። እና they've studied በጣም ኢሞሽናል ሰዎች that area of the brain tends to be large. I don't think mine is large. ያ ካለህ ደግሞ በቃ maybe you have to really master the skill of calming yourself down. ይሄ self knowledge እና self control mastery ላይ you have to go an extra yard because you're emotionally handicapped, you're too emotional. ያ የሌለው ደግሞ much less ምናምንና ለኔ የህይወት ትልቁ achievement የሌላ achievement እሱ ነው። ሰክሰስ ይመጣል ይሄዳል፣ material things come go ምናምን ይሄ አብሮ የሚዘልቅ ነው ሁሌ and በቃ at the end of the day በቃ ትርጉም ያለው ነገር እሱ ነው። እሱ ደግሞ ገንዘብ አይፈጅም ነው በቃ ያስጋል። ግን ከገንዘብ በላይ አንድ ማወቅ፣ ሁለት ዲሲፕሊን in life ኢንቨስት አታረግበት የምታገኘው ነገር የለም። ምግብም ሆነ ስራም ሆነ ኢቨን በቃ ደስታን ፍለጋ ከሆነ ወጥተህ መጠጣት ካለብህ ሄደ ገንዘብ አጥፍተህ ምናምን እዛ ጊዜ አጥፍተህ ኦኬ እሱ ልፋቱ ጤና ለመሆን ስፖርት መስራት አለብህ። ከሁሉም በላይ የአይምሮህን ሰላም ለመግዛት ሰውነትህን በቃ you have to take care of it። እሱ ሰላም ካልሆነ ይሄ ሰላም ሊሆን አይችልም። አንድ ነው። ሶ ፊዚካል ብሬንህን ሃርድዌሩን taking care of yourself ማድረግ አለብህ። ከዛ ትልቁ ነገር ሶፍትዌርህ how you process all the information upgrade አድርጎ and then your mindset, your outlook. አንድ በጣም ደስ የሚለኝ ምሳሌ አለ ማይንድሴት ምን ያህል ለውጥ እንዳለው። ሶ አሁን እዚህ ክፍል ቁጭ ብንልና እኔ አሁን አንድ ቀይ መነጽር ባረግ ይሄ ሁሉ ነገር ቀይ ሆኖ ነው የሚታየኝ። አረንጓዴ መነጽር ባረግ አረንጓዴ ነው፣ ጥቁር ካረኩ ጥቁር ነው። ማይንድሴታችን ያ ነው። የምናየው የምንሰማው ነገር ሁሉ አንዳንድ ሰው ሮዝ ከለር ግላስስ ይሉታል ፈረንጆች። በቃ ይዞ ትንሽ ሁሉ ነገር አሪፍ ነው የሚመስለው። ሌላ ደግሞ ይሄ ልም ያለ ጥቁር መነጽር ያደርጋል። ይሄንን ሮዝ ከለር ግላስስ ያደረገ ሰውዬ ክራይሲስ ውስጥ ሁሌ ሆፕ አለው። እንደገና እንዲያርግ ተነጎደ እንዲያርግ እንቅልፍ አያጣም። ያኛው ሰውዬ በደህና ሰላም ሁሉ ቤቱ ቁጭ ብሎ ሁሉ ነገር ተሟልቶ ረበስ ነው ይሄ ቤት ሊፈርስ ነው ይማታ። ሶ ያንን መገንባት very very important። ያ ማለት በቃ ህይወት ሁሉ የምታየው እኔ ሁሉ ነገር እስር ቤት ገብቼ ለምንድን ነው ተወዘነ አድቨንቸር እንዴ አጣጥሜው በቃ በሮዝ ከለር ነው እንዴ አሪፍ ሰዎች አሉ እዚህ እንዴ ምንድን ነው ሶሻል ላይፍ of course ምርመራ አለ ምን አለ ማታ የምታየው በቃ በጣም ደስ የማይሉ ነገሮች አሉ። ግን እነሱን አላያቸውም እኔ። ሌላ ደግሞ እዛ ገብቶ ራሱን መግደል የሚፈልጋል የሚገልማል። ከዚህ በላይ እንግዲህ ምን አለ ህይወትን አለ አይደለ ሪሊ ማኔጅ ማድረግ። ለእኔ ህይወት ውስጥ ትልቁ ጥበብ ይሄ ነው። ራስን ማወቅ፣ ራስን መግዛት፣ በውጭ አለመነዳት። ትልቁ አንዱ የሚጎዳን ነገር በቃ we're social animals, social standing, social perception ያሳብደናል። ቦታ ወጥ ዝም ብሎ ፌክ ሶፍት ይሄ የድሮ የፕሪሚቲቭ ሶፍትዌርህን አንተ አፕግሬድ ማድረግ አለብህ። ለዚህ ዓለም አይሰራም። የት አለ እሱን ሶፍትዌር? በትምህርት ነው አሁን የማወራቸው ነገሮች ይሄ ሁሉ አለ እና ላይክ በጣም ዲቴል ነገሮች አሉ። ኧረ ብዙ ሰነድ ምን እንደ በቃ ትንሽ አውርቼዋለሁ ፐብሊክ ከዚህ በፊት ግን በደንብ በሆነ መልኩ the beauty of online now is በቃ እኔ እዛ ቤቴ ቁጭ ብዬ I can communicate with the world. the beauty የዚህ ዓለም በቃ ሊትራሊ እዚህ ቁጭ ብለን ከዓለም ጋር ኮሚኒኬት እያደረግን ነው አለ በቃ I can do that ስዘጋጅና በቃ እንደቀጣይ ይሄ ነካ አድርገህ የምትተወው ነገር አይደለም። ማንም ሰው መማር ውሳኔው ካለ some natural handicap ከሌለ someone too emotional or something አላውቅም ሌላ ነገር the average person ትልቁ ፈተና መመኘቱ ሳይሆን ወስኖ ዲሲፕሊኑን ገዝቶ መደረግ ያለበትን ማድረግ every day my routine I mean ሁሌ ጭንቅላትን መስል ስፖርት ነው የሚገነባው አይደለም። ኖሌጅ አለ መገንባት አለበት። ሶፍትዌሩን አፕዴት ማድረግ አለብህ። ዳታ መክተት አለብህ።
በጣም ብዙ ዳታ አለ። ያ ስራ ነው፣ ዝም ብሎ አይመጣም። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። ምን ይላል? ለምን? ገንዘብን ቦታ ስለሰጠው እኮ። ቁጭ ለቤት በቃ ምንም እንደዛም አይጠይቅም፣ ግን ኤፈርት ይጠይቃል። በተፈጥሮኛ ኤነርጂ ኮንሰርቭ የማድረግ ኔቸራችን እሱ ነው። ሌዚ ፒፕል አርንት ሌዚ ነው ዳትስ ዮር ናቹራል ኤነርጂ ዋዝ ስኬርስ ቢፎር። ምግብ ሰውነትህ ኤነርጂ ኮንሰርቭ ማድረግ ነው፣ የማያስፈልግ ኤፈርት እንድታደርግ አይፈልግም። ያንን ተረተህ በቃ ይሄ ነገር ኢምፖርታንት እንደሆነ ካመንክበት ከወሰንክ ጊዜ ይፈጃል፣ ትሬኒንግ ይፈልጋል። ከዛ በኋላ ግን በቃ ታደርገዋለህ። እና ህይወት ውስጥ ከዚህ የበለጠ ነገር የለም። ሀብቱ ቴክ ኬር ኦፍ ዘ ቦዲ። ያ ማለት ያው ሁሌ ማውራቸው ሩቲኖች ናቸው። በየቀኑ ጠዋት እነሳለሁ። አጓት ሲጀመር ከማታ ነው የሚጀምረው። 4 በጣም ከሄደ 4 ተኩል ከተቻለ 3 ተኩል አልጋ ውስጥ ነኝ። ይሄ በጊዜ መተኛቱ በጣም ትርጉም አለው። ሁሉም እንቅልፍ እኩል አይደለም። ከሚድናይት በፊት የምተኛው እንቅልፍ ከሚድናይት በኋላ ተኝተህ እኩል ሰዓት ቢሆን ጥቅሙ እኩል አይደለም። ራሱ የቻለ ሳይንስ አለው። 8 ሰዓት መተኛት ግዴታ ነው። ለምን? ያ ማለት ሰውነቴ ራሱን የሚጠግንበት ሁሉ ያወራሁት ነገር ነው። እሱ ሳይኖር በቃ ጤና አትሆንም፣ ሲስተሙ አይሰራም። እሱን አደርጋለሁ። ጠዋት ስትነሳ በቃ ተኝቶ ረክቶ ምን ብሎ ሳይንቀሳቀስ ሁሉ ነገር ሰውነትህ እንዲህ ነው። ብዙ ጽዳት የተደረገ ነገር አለ መውጣት ያለበት። አንዱ ትንፋሽ ነው። የመጀመሪያው ነገር ብርሃን ማየት፣ ትንፋሽ 20 ደቂቃ ትንፋሽ፣ ኦክሲጅን፣ ካርቦን ዳይኦክሳይድ ይወጣል። ከዛ ስፖርት፣ እንቅስቃሴ። ይሄ ሁሉ ከሰውነቴ በላይ ለአይምሮ የወሳኝ ነው። የደም እንቅስቃሴ፣ የኦክሲጅን እንቅስቃሴ 25% እዚህ ነው የሚፈለገው። ካላረክለት ከዛ ያው ስራ ምናምን፣ ኮልድ ሻወር፣ በቀን አንዴ መብላት፣ ሰውነትን እንደ የምታደርገው ያህል እውቀት ሁሌ መሸመት የሚያስደስተኝ ነገር ነው። ሁሌ አዲስ ነገር መማር ማየት ነው። ኢትዮጵያ ማመጣኝ እሱ ነው። በቃ ያንን አሁን ደግሞ በቃ ነፃ ነው። ለወደፊት እኮ ትምህርት እንዳለ በቃ it's going to be revolutionized። AI አንተን አውቆ አንተ ከምትሰራው አይቶ ለአንተ የሚሆን ስቴፕ ባይ ስቴፕ ትምህርት ይሰጥሃል። የምን አስተማሪ ነው? ቤት ቁጭ ብለህ በነፃ በቃ አፕግሬድ ማድረግ ትችላለህ አመለካከትህን። በቃ እውቀት መገንባት ነው የሁሉ ነገር። knowledge is everything. knowledge is power. and then discipline to act on that knowledge. ከሁሉም በላይ ጊዜ የማጠፋው ኢንቨስት የማደርገው የምሰራው እዛ ላይ ነው። የሱ ውጤት ይሄ ነው። አይምሮዬም ያን ሁሉ ዳታ ይዞ ገና በደንብ ይሰራል። የሚረሳው ነገር የለም። ብዙ ነገር ያገናኛል። ሰውነቴ ደግሞ full of energy በቃ ተንቀሳቀስ ነው የሚለኝ። የስንፍና ስሜት የለም። ለምን? መኪናውን እኔ በደንብ ማርሽ እየቀያየርኩ ምናምን እየነዳሁት ነው። በዜሮ እየተንከባለልኩ አይደለም። we have to stop chasing the reward and learn to love the process. make the process the reward. አሁን እኔ ስፖርት ሰራ I enjoy working out. okay ማስለ ያደገ ምናምን ጨምሯል። በቃ I miss working out. I love working out. I've taught to teach myself to love to fast. ነገርኩ ትላንት መሳይ በላው ነኝ። ነገ ነው በላው 48 ሰዓት። look at me. ይሄ ሁሉ ኤነርጂ ያለኝ ምግብ ስላልበላሁ ነው። what I trained it. የምንሰራ አሁን ቢዝነስ መሞከር we have to learn to love the process even if it's failure. then you can never lose. and then you really make an effort because you're focusing on the effort. ውጤቱ ራሱ ይመጣል። ውጤቱ ላይ ፎከስ ስታደርግ ኤፈርቱ ላይ አታደርግም። እዛ ላይ you have to learn to love effort and struggle. the sense of achievement of making the effort, not the result. ያን አረክ ማለት በቃ really ውጤትህ። ይሄ ሁሉ ጾል ማይንድሴት ምናምን ለወደፊት በሰፊው እንዳልኩህ ትልቁ ስራ ይሆናል ብዬ የማስበው ፐርሰናል። በቃ ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንትን እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ። አሁን የምልህን ራሳቸውን መገንባት፣ መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ። ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁኔታዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድን ነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ። በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁኔታው ምን ይለያያል። እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር። ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ? we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? ለሰርቫይቨል። ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ፣ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታደርገው። እና እንዳልኩ ነው ይሄ we're in a ስቶርሙን ማሳለፍ ያስፈልጋል። እዛ መሀል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ እውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህ ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው፣ እስከዛ ቆይ እብዳለሁ። አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላድርግ። ውጭ ብቻ አይደለም ከሆነ እኮ አንድ ሰው እንዳልኩ ነው። እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የቻለ ሰውኛ ነው የምወጣው። ፍሬምወርካችንን ማድረግ success not now not today redefine your success ብቻ ሳይሆን ራስን ገንባ።
ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ ምን ለማግኘት ሰላምና ደስታ እጅህ ላይ አለ ዛሬ ተስፋ ትልቅ ነገር ነው። ይለወጣል ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው፣ ከላይ እኮ ሌላ ብዙ ነገር እንዳለ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጥሃል።